ከማጋ እማዬ አንድ ደስ የሚል ነገር ልንገርሽ። ምንድነው ሰላምዬ? ፍቅረኛ እኮ አለኝ። ፍቅረኛ? አዎ እማዬ። የት እንዴ እማዬ የት ይባላል እንዴ? ማለቴ ስልክ እንኳን ስታወራይችሽ እኮ አላውቅም ብዬ ነው። እማዬ ቅዱስ እኮ በስልክ ያገኘሁት ልጅ አይደለም። ሰላምዬ እስኪ ነገሩን ግልጽ አድርጊልኝ። እማዬ ነገሮችን ግን መደበቅ ስቃይ ነው አይደል? አልገባኝም የኔ ልጅ። ካንተ ነገ የነበረኝን ነገር ከናንተ ደብቄ ስለነበር ውስጤ ምንም ሰላም አልነበረውም እና ይሄንንም ነገር ለቅዱስ እንዴት ነው የምነግረው ብዬ እያሰብኩ ነበር። አያውቅም ነበር? ማን ነግሮት? ታዲያ ነገርሽው? አዎ አንድም ሳላስቀር ዛሬ ነገርኩት። ምን አለ ታዲያ? በጭራሽ ያልጠበቅኩት ሰው ነበር የሆነብኝ። እንዴት? እኔ ስለ ትላንትናሽ ምን አገባኝ አለኝ። ሰላምዬ እስኪ ነገሩን ግልጽ አድርጊልኝ። ያለፈ ታሪክሽ ዛሬ ከኔ ጋር ላለሽ ግንኙነት ምንም ለውጥ አያመጣም አለኝ። እውነትሽን ነው ሰላምዬ? አዎ እማዬ ሲበዛ በጣም ጥሩ ልጅ ነው ቅዱሴ። በጣም እንጂ ምን አይነት የተባረከ ልጅ ቢሆን ነው ግን። መጀመሪያ አካባቢ ለቀልድ ነበር የቀረብኩት፣ ግን ከዛ በኋላ የእውነት ወደድኩት። የኔ ልጅ ሁሉም እንባኮ ምላሽ አለው። ግን በዚህ ልክ ያስቀየምኩትን ፈጣሪን አሁን እንዴት ብዬ ነው የማመሰግነውማ? አምላክ እኮ ይቅር ባይ ነው። እሱንም አውቃለሁ። እኔ ግን እየበደልኩት፣ እሱ በዚህ ልክ መንገዴን ቀና አደረገልኝ። የፈጠረልኝ ይጠብቀናል ይጠብቀናል። እና ሁለት ሰርግ ነው መደገስ ያለብሽ በእኛ። እሱን እናስብበታለን እማዬ። ደስ ይለኛል የኔ ልጅ። ነይ እስኪ ልቀፍሽ። ምን ነው ዝራ ግራ ተጋባ? እሱ ነው እንዴ ወንድሜ ነው ብለሽ ልታስታውቂኝ ነበር? አዎ ምን ነው? ከሱ ጋር እኮ እንተዋወቃለን። የት ነው የምትተዋወቁት? የሆነ ጊዜ ካንቺ ጋር ግን ተነዋል ነበር። ኤላም ነበር ታምቹም ነበርኩ። አስታወስኩኝ። ለካ አስተዋውቂያችሁ ነበር። ኧረ አይደለም የዛን ቀን ብቻ አይደለም። እና ሌላ የተዋወቃችሁ? የሆነ ቀን እኮ እንኳን ደስ ያለ እድለኛ ነህ ብሎኝ ነበር። ማ? አሲር? አሲር እንደዛ ብለው ነበር እንዴ? አዎ ብዬው ነበር። እኔ የምልህ ለምንድን ነው ግን እንደዚህ ያልክ? ሀናን በማግኘት ነው። አሲር እኔ ከሰው የተለየው ነኝ እንዴ? ይሄን አታውቂምና ነው ምን ጠይቂኝ አንቺ? ለነገሩ ትክክል ነህ። ሀና ከሴቶች ትለያለች። ስለዚህ በድጋሚ እድለኛ መሆን ከበናገር ቅር አይለም ማለት ነው። ኧረ እንደውም ደስ ነው የሚለኝ። እንግዲያውስ በጣም እድለኛ ነህ። አመሰግናለሁ ሀንዬ። እኔ ግን በፍጹም እሱን አልነበረም የጠበቅኩት። እና ማንን ጠብቀ ነበር? በተደጋጋሚ ምናሴ ስትይ ስለምሰማ እሱን ነበር የጠበቅኩት። አሲር ማለት ለኔ እኮ ከምናሴም በላይ ነው። እንዴት? ከምናሴ ጋር እኮ ከአንድ ማህፀን ስለተገኘን ነው ወንድሜ የሆነው። ከአሲር ጋር ግን ከአንድ ማህፀን ባንገኝም እሱ ለኔ ሆነልኝን ያህል ማንም ለኔ ሆኖልኝ አያውቅም። ኧረ አንቺ እንዴ ማንሽ ነው? እውነቴን እኮ ነው። ከማንም በላይ የማምነው የማከብረው አሲርን ነው። መተዋል እንዴ? አዎ መጥቻለሁ። ውይይትዬ የመጡ እኮ አልመሰለኝም ነበር። ለመሆኑ የት ሄደሽ ነው? የትም እዚህ ነበርኩኝ። ድንብለን በጠዋት ነው አልወጣሽው? ይቅርታ አድርጉልኝ እትዬ። እኔ እኮ ይቅርታ እንድጠይቂኝ ሳይሆን የት ሄደሽ እንደነበር እንድትነግሪኝ ነው የፈለኩት። እትዬ እኔ ዘሪሁን ጋር ነበርኩኝ። እንዴ ድንብለን ቀና ብለሽ አውሪኝ እንጂ ለምን ትፈሪያለሽ? እትዬ እኔ እኮ ሰዓቱን ሳላየው ስለሄደ ፈርቼ ነው። ወዴት ነው ሄድሽው? ማለቴ ምሳ ሳልሰራ ብዬ ነው። ድንብላል ይሄን ያህልማ ራስሽ ማስጨነቅ የለብሽም። ስራ ጥዬ ጠፍቼ እንዴት ነው የማልጨነቀው እትዬ? አንቺ እኮ የራስሽ ህይወት አለሽ። ይሄን የማላቅ ይመስልሻል? ምን እያሉኝ ነው እትዬ? የኔ ልጅ እዚህ ቤት ከገቡ ሰራተኞች በሙሉ አንቺ በጣም ልዩዋ ነሽ። እውነትሽን ነው? አዎ ድንብላል አንቺ በጣም ንጹህ ልብ ነው ያለሽ። እኔ ወጣሽ ገባሽ ብዬ ልቆጣጠርሽ ሳይሆን ራስሽን ካደጋ እንድትጠብቂ ስለምፈልግ ነው። የእውነት እትዬ እኔ ምን እንደምለው አላውቅም። ድንብላል ካሁን በፊትም ነግሬሻለሁ። አንቺ ለኔ ልጄ እንጂ ሰራተኛ አይደለሽም። ራስሽን ይሄን ያህል አታስጨንቂ። አዎ አባቴ ይስጡልኝ። ግን ደግሞ እንደዚህ ስላልኩሽ በዛው እየሄድሽ ደሪ አሉሽ። አረ ምን በወጣኝ እትዬ። ስቀልድ ነው ድንብላልዬ። አንቺ ካመንሽበት ወጥተሽ ብታድሪም አልከለክልሽም። በጣም አመሰግናለሁ። ለምን? ያው እንደ ሰው ስላከበሩኝ ነው። እንደሱ አታስቢ ያልኩሽ እኮ ድንብላል። ሁለታችንም ልዩነት የለንም።
እኛ ጊዜ አንስተውን ገንዘብ ሰጠን። አንቺ ደግሞ ጊዜ ጥሎሽ ገንዘብ የለሽም። ስለዚህ እንደዚህ አትጨናነቂሽ እትዬ። ትክክል ቢሆንም ጊዜ የጣለውን ሰው አያነሳው። እርስዎ ግን እኔን አከበሩኝ። ይልቅ ድንብላል፣ አሁን ምን እንደምፈልግ ታውቂያለሽ? ምንድን ነው የሚፈልጉት? ድል አድርጌ አንቺን ደግሼ ይመጣል። እሱማ መች ይቀራል። ወሬኛ። በቃ ግቢን፣ አሁን ልሂድ፣ ቸኩላለሁ። እሺ፣ ሰላም ይዋሉ። ምን አይነት የተባረኩ ሴትዮ ናቸው። እንደው አዊ አባቴ እርሶ ይከተሏቸው፣ ያሰቡትን በሙሉ ሙሉላቸው። እኔ ከዚህ ውጭ ምንም አልልም። ነጊ አረፍ በይስ። ኖላዊ ግን ለምን ወደ ቤት አንሄድም? ምሳ በጋብዝሽ ምን ችግር አለው? አይ ውጤቱ ሲመጣ እኮ እንዴት ጋብዘኛለሁ ብዬ ነው። ለምን በጋብዝሽስ? አይ ደግሞ በኋላ ልጁ ያንተ ካልሆነ እንዳታዙን ብዬ ነው። ፋኖሴ ደግሞ እንደው ለምንድን ነው የማይሆን ነገር የምታወሪው? ቆይ ምን አደረኩኝ? ቅድም የምርመራ ቦታው ላይ ያለን ልጁ እኔ እንደሆነ እኮ አምነሽልኝ ነበር። ምናልባት እኮ ነው ያልኩት። ትንሽም ብትሆን የምጠረጥሪያት ነገር ካለሽ ግን ንገሪኝ፣ ተስፋዬን ልቁረጥ። ኧረ እኔ ስቀልድ ነው። ቅንጣት ያክል የምጠራጠርበት ነገር የለም። እንዴ እንደሱ ስትይ ነው ተስፋ ማድረግ የምችለው ፋኖስዬ? ስታስበው ቅንጣት ያክል የሚያጠራጥረኝ ነገር ቢኖር ሆስፒታል ሄደን እንመርመርልህ ነበር። እኔ ምን አውቃለሁ? እኔ እኮ ግራ ተጋባሁ። ያው ልቀልድ ብዬ ነበር፣ ግን አሁን ላይ ሰው አልተሳካልኝም መሰለኝ። በዚህ ቀልዳል እንዴ? በዚህ መቀልድ ብሎ ነገር የለም። ይልቅ ምን እንዳማረኝ ታውቃለህ? አማረኝ እንዴ? አሁን ድሮስ አርግዤ ላይ አምረኝ ነው ፋኖሴ። ገና ከሆነ ጦት የምታክል ወዲህ ይዘሽ ያማረኝ ልንገር ወይስ ጊዜ ትቆጥራለህ? እሺ ምንድን ነው ንገሪኝ። ያማረኝ ነገርማ ምን መሰለ? ቁርጥ አምሮኛል። የምን ቁርጥ? የምን ቁርጥ? የምን ቁርጥ አለው? ብዙ አይነት ቁርጥ እኮ አለ። የቲማቲም ቁርጥ አለ፣ የእንጀራ ቁርጥ አለ። ኧረ ሌላም ብዙ አይነት ቁርጦች አሉ። አትቀልድ ነው ላው። እኔ አማረኝ ስጋ ነው ማለት የቆረጥኩ መብላት ማለት ነው። ምን ፋኖሴ? ቆይ አሁን ትጋብዘኛለህ አትጋብዘኝም? ተይ እንጂ ፋኖሴ፣ ኪሴን እያወቅሽው። ቆይ ግን ያልገባኝ 2 ኪሎ ስጋን የመጋበዝ ሳትችል እንዴት ነው ልጁን ማሳደግ የምችለው? ጭራሽ 2 ኪሎ ደግሞ ይኸውልሽ፣ የኔ ልጅ ስጋ በሊታ አይደለም አትክልት ነው የሚመገበው። ኧረ እባክህ የኔ ደንባራ፣ ስቀልድ ነው። እሺ አትጨነቅ። አይ ፋኖሴ፣ መጫወቻ አደረግሽኝ አይደለም? ያው እንግዲህ ለሁሉም ነገር የምርመራ ውጤት ይምጣና እንደርስበታለን። የምርመራው ውጤት ላይ የሚፈጠረው ነገር እንደው በእኔ ላይ ለውጥ የሚያመጣ ይመስልሻል? ኖላዊ ምን እያልክ ነው? እንዳልሽው እንግዲህ በወዱሽ ውስጥ ያለው ልጅ የኔ ከሆነ መቼም የሱ የማያልቅበት የፈጣሪ ተአምር ነው የሚሆነው። ካልሆነም ችግር የለውም። እኔ የምፈልገው አንቺን ነው። አረ እንደሱ አይባልም። እኔ የምፈልገው አንቺን ነው። ውጤቱ ምንም ይሁን ምን አንቺ የምትፈቅጂልኝ ከሆነ እስከ መጨረሻው ድረስ ልንከባከብሽ ዝግጁ ነኝ። ይኸውልህ ኖላዊ፣ በሱ ምንም ጥርጥር እንዳይገባክ። አሁንም ቢሆን ልጁ ያንተ ነው። ይልቅ አሁን በጣም ሰራበኝ፣ የምችለውን ነገር ጋብዘኝ። ውይ እናት፣ በራብ ገደልኩሽ አይደለም? ማነህ ወንድሜ? አቤት አቤት። እስቲ ቆንጆ የሆነ ምግብ ምን ምን አለ? አለ ፓስታ አለን፣ መኮሮኒ አለ፣ የጾም የፍስክ ደግሞ ጥብስ አለ፣ ቅቅል አለ። ረደና ነገር ምን ለሷ የሚሆን ፈልግልኝ እንጂ ፓስታ ምን ያደርግልኝ? ይሄ ሚጥሚጣ ነገር፣ ይሄ ዳጣ ነገር ያለው ሰናፍጭ ነገር ያለው